السلام عليكم ورحمة الله وبركاته. ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቻናሌን ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ አብረን እንደግ እላችኋለሁ ወዶችዬ። ዛሬ እንግዲህ ፈትዋ ነው፣ የሚገርም ፈትዋ ነው ይዤላችሁ መጣሁ ማለት ነው። ተጋበዙልኝ። ላይክ ሰብስክራይብ እንዳይረሳ። ስደት የመጣሁት በኢማን የምቀረው በኢማን ገና ሳውዲ ነው ያለሁት። ሳውዲ ማሻአላህ። በየመን ሄዳ ነው በየመን ሄድከው? ደዋን በየመን ሄድኩት። የመን ስመጣ እንዴት ነው አሁን የመን አሁን የክርስቲያን ምግብ የሙስሊም ምግብ አይለይም። እዛ ያው አማራጭ እንትን ስለሌለ እንዴት ነው ያው እሺ ያኔ በችግር ላይ ስለሆናችሁ ችግር የለውም። በየመን ሄዳችሁ ያላችሁ በችግር ቦታ ላይ በችግር ላይ ስለነበራችሁ ሌላ አማራጭ ስለሌላችሁ ችግር የለውም። እሺ እሺ። እና ደግሞ ስጁድ ላይ ስንወርድ በአማርኛ አንተ እንደ ሲናደን አሁን በአረበኛ ከጀሃነም ጠብቀኝ ነፍሳ ከቀብር ቅጣት ጠብቀኝ እንላለን። በአማርኛ ነው አሁን እኔ የምለው ስግድ ሲወርድ አረበኛ ካልቻልክ ችግር የለውም። በአማርኛ ማድረግ ትችላለህ። አላህ በቁርአን ላይ ሲናገር ላ ዩከሊፍ አላሁ ነፍሰን እያስታወስን አሁን ይሄን እሺ ቀጥል። አሁን ስልኬ ላይ አሁን ያስተላልፋሉ በቲክቶክ ስክሪን ሻት አድርጌ አስቀምጬ አሁን እዛ መስጊድ ሄዳለሁ። አልሐምዱሊላህ ሁሉንም ማውቀት አይከለክለኝም። ምንም ነገር ህጣንም ስለሆንኩ ከተማንም ሰራው ምንም የሚያግረኝ ነገር የለም። ሁሉንም መስጊድ እሄዳለሁ። ያ ትዝ ሲለኝ አሁን ያንን ወይ ስጁድ ወይ ሰሐርም ያንን የሚባለውን ዚክር ያን አስታውሽ ማለት እችላለሁ አይደል? ትችላለህ። አዎ፣ ግን በአማርኛ ማለት ትችላለህ። እሺ፣ አረበኛ ካለ ቻልክ ችግር የለውም። እሺ፣ አምብሮ ገብተህ እየተማርክም ስለሆነ በአረበኛ ካልቻልክ ችግር የለውም። በአማርኛ ዱዓ ማድረግ ትችላለህ። በሶላት ውስጥ በአማርኛ በምትችለው ቋንቋ ትችላለህ። አላህ በቁርአን ላይ ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ብሏል። ስለዚህ ባልቻልከው ላይ አያስገድድም። በቻልከው ቋንቋ ማድረግ ትችላለህ። እሺ ባረክ ሽክራን